የአእምሮ ቁጥጥር ዘዴዎች። በየካቲት 1974 የ19 ዓመቷ ፓትሪ ሄረስት ሲምፎኒት ሊበሬሽን አርሚ በተባለ አክራሪ የሀገር ውስጥ አሸባሪ ቡድን ከአፓርታማዋ ታፈነች። አጋቾቿ በጨለማ ቁም ሳጥን ውስጥ ወረወሯት፣ አይኖቿን ሸፈኗት እና ለሳምንታት በብቸኝነት አቆዩት። የህልውናዋን እያንዳንዱን ክፍል ይቆጣጠሩ ነበር። መቼ እንደምትበላ፣ መቼ እንደምትተኛና ምን አይነት መረጃ እንደምታገኝ ይወስኑ ነበር። ወላጆቿ እንደተዋት እየነገሩ የራሳቸውን የፖለቲካ አስተሳሰብ ያለማቋረጥ ይጭኑባት ነበር። ከሁለት ወራት በኋላ ዓለምን ያስደነገጠ ነገር አደረገች። ሄረስት በባንክ ዝርፊያ ወቅት የጦር መሳሪያ ይዛና በሰዎች ላይ ስትጮህ በካሜራ ቀረጻ ታየች። ቤተሰቧን ክዳ ታንያ የሚለውን ስም ይዛ ነበር። ጄፈሪ ቱፒን አሜሪካን ሄረስ በተሰኘው መጽሐፍ ላይ በዝርዝር እንዳስቀመጠው ይህ አሸባሪ ቡድን እርሷን ለመለወጥ የሳይንስ ቴክኖሎጂን ወይም የአስማት ድግምትን አልተጠቀመም። እነሱ የተጠቀሙት ብቸኝነትን፣ ጥገኝነትንና ፍርሃትን ብቻ ነበር። በእነዚህም አድርገው እውነታዋን አፍርሰው የራሳቸውን እውነት ተኩት። አካባቢዋን በመቆጣጠር ነፃ ፈቃዷን እንደገና ፕሮግራም ማድረግ ቻሉ። ስለ አእምሮ ቁጥጥር ሲታሰብ ወደ አእምሮ የሚመጣው ምንድን ነው? ምናልባት አንድ ሰው ተከታዮችን እንደ አሻንጉሊት ሲያሽከረክር ሊታይ ይችላል። በተዘዋዋሪ መንገድ ይህ እውነት ነው። ሌሎች የፈለጉትን እንዲፈጽሙ የማዘዝ አስማታዊ ኃይል ያላቸው የሚመስሉ ሰዎች አሉ። እውነታው ግን እነዚህ አይነት ኃይሎች የሉ። ቢኖሩ ኑሮ ያንን ማዳበር የሚችል ሰው በማይታመን ሁኔታ ኃያል በሆነ ነበር። ታዲያ ይህ የአእምሮ ቁጥጥር ምንድን ነው የሚል ጥያቄ ያስነሳል። ይህን ጥያቄ ለመመለስ በሰዎች ውስጥ ነፃ ፍቃድ እንዴት እንደሚሰራ ማየት አለብን። በአጠቃላይ የሰው ልጅ ነፃ ፍቃድ አለው። ይህ ማለት አንድ ሰው ማድረግ የሚፈልገውን የመምረጥ ነፃነት አለው ማለት ነው። ነገር ግን ይህ ችሎታ እንደ ሁኔታው ሊጨምር ወይም ሊቀንስ ይችላል። ስለዚህ ጉዳይ ለአንድ ደቂቃ አስብ። በናዚ ጀርመን ወቅት በማጎሪያ ካምፕ ውስጥ ገብተህ ብትሆን ኑሮ ነፃ ፍቃድህን በመጠቀም የምታደርገው ነገር አይኖርም ነበር። ማንኛውም የነፃ ፍቃድ መገለጫ የሆነ ድርጊት እስረኞችን በሚቆጣጠሩ ጠባቂዎች ወዲያውኑ ይከሽፍም ነበር። ይህ የሚያሳየው ነፃ ፍቃድ ሙሉ በሙሉ ባይጠፋም በተወሰነ ደረጃ ሊገደብ እንደሚችል ነው። ስለዚህ በዚህ ምዕራፍ አውድ የምናየው የአእምሮ ቁጥጥር አንድ ተቆጣጣሪ አንድን ሰው ይህንን ወይም ያንን እንዲያደርግ የሚያነሳሳበት መንገድ ነው። ይህ ተራ ተጽዕኖ መፍጠር ወይም ማግባባት ብቻ አይደለም። ወራን ያለነው ስለ ኃይለኛ ቴክኒኮች ነው። በዚህም የሰዎች ምላሽ እና የተፈጥሮ ስሜት በመጠቀም አንተ የምትፈልገውን እንዲፈጽሙ ማስገደድ ትችላለህ። ይህም ኃይለኛ ነገር ነው። ለዚህም ነው ይህ የመጽሐፍ ክፍል ማስገደድ ወይም ሌላ አታላይ ዘዴዎችን በመጠቀም ሳያስፈልግህ ሰዎች የአንተን ሐሳብና ዕቅድ እንዲቀበሉ እንዴት ማድረግ እንደምትችል በዝርዝር የሚዳስሰው። ሳይኮሎጂ ጥቃቶች። በቅርቡ በትዳር አጋር ከሚደርስ የሳይኮሎጂ ጥቃት የተረፉ ሴቶች ላይ በተደረገ ጥናት ቻንድራ የተባለች አንዲት ተሳታፊ የገለጸችው ታሪክ አለ። በ12 ዓመት ትዳሯ ውስጥ ባሏ በተደጋጋሚ ማግጥ ነበር። እሷ ማስረጃ ይዛ ስትጠይቀው ግን አብደሻል፣ ቅርናተኛ ነሽ እያለ የወነጀላት ነበር። የኤሌክትሪክ ክፍያ ለመክፈል ይዘገይና ልክ መብራት ሲጠፋ አንቺ አንድ ነገር ነካክተሽ ነው ያጠፋሽው በማለት እሷን ተጠያቂ ያደርጋት ነበር። ቀስ በቀስ በመካት ጥፋትን ወደ እሷ በማዞርና ስሜታዊ ማታለል አማካኝነት የራሷን እውነታ እንድትጠራጥር ያደረጋት። ይህ ሁኔታ ግራ መጋባት፣ እፍረት፣ የጥፋተኝነት ስሜትና በእሱ ላይ የመደገፍ ስሜት ፈጠረባት። ይህ ተራ ታሪክ ብቻ አይደለም፣ በስነ ልቦና ጥናት የተረጋገጠ እውነታ ነው። የሳይኮሎጂ ጥቃት ሰለባዎች ብዙውን ጊዜ ግራ መጋባት፣ ጭንቀት፣ በራስ መተማመን ማጣትና የራሳቸውን የማስታወስ ችሎታና ግንዛቤ ማመን አለመቻል ያጋጥማቸዋል። ወቀሳ፣ የጥፋተኝነት ስሜትና እፍረት። አታላዮች ምርጡ መከላከያ ማጥቃት ነው ብለው ያምናሉ። ይህ ማለት ተራ አታላዮች ተጎጂዎቻቸውን እንደ አጥፊ ሆነው እንዲሰማቸው ለማድረግ በንቃት ይንቀሳቀሳሉ ማለት ነው። ለምሳሌ ተሳዳቢ ባል ሚስቱ እሷን ስለመስደቡ ተጠያቂ እንደሆነች እንድታምን ያደርጋታል። እንዲህ ስላደረግሽ ይገባሻል የሚሉ ንግግሮች ተጎጂዋ ለሚደርስባት ጥቃት ኃላፊነት እንዲሰማት ለማድረግ በብዛት ጥቅም ላይ ይውላል። አታላዮች የወቀሳ ጨዋታ መጫወት ይወዳሉ። ለዚህ ትልቅ ምሳሌ የሚሆነው የሥራ ቦታ ነው። በሥራ ቦታ ያሉ አታላዮች ጥፋቱ የራሳቸው እንደሆነ ግልጽ ቢሆንም እንኳ ለድክመቶቻቸው የሚሰጠውን ወቀሳ ወደ ሥራ ባልደረቦቻቸው የሚያዞሩበትን መንገድ ይፈልጋሉ። ይህ ሲሆን ሁኔታዎች ወደ ራሳቸው ጥቅም በመቀየር ከኃላፊነት ይሸሻሉ። አንዴ ብቻ ሳይሆን በተደጋጋሚ ሲከሰት ወቀሳን የማሰር ድርጊት ልማድ ይሆናል። ይህም ተጠያቂነትን ለማምለጥ የሚደረግ ሆን ተብሎ የሚቀረጽ ስልት ነው። ማሸማቀቅ። አታላዮች የተጎጂያቸውን ፍቃድ ለማጠፍ የሚጠቀሙበት ሌላው የተለመደ ዘዴ ነው። በዚህ ዘዴ አታላዩ በግለሰቡ ላይ አንድ ድክመት ፈልጎ ለራሱ ጥቅም ያውሏል። በፍቅር ግንኙነት ውስጥ አታላዮች ያጋሮቻቸውን አካላዊ ወይም ስሜታዊ ጉድለቶችን ለማሸማቀቅ ሊጠቀሙበት ይችላሉ። ለምሳሌ እኔ እንደምወድሽ ማንም ሊወድሽ አይችልም የሚሉ አባባሎች፣ እኔ በጣም ቸር ስለሆንኩ ነው የምወድሽ፣ ማንም አንቺን መውደድ በማይችልበት ሁኔታ የሚል ስውር የማሸማቀቂያ መልእክት ያዘሉ ናቸው። ውስጠ መልእክቱን ስንረዳውም ይህ የፍቅር አጋርን ለመያዝ እጅግ አስቀያሚ የሆነ መንገድ ነው። ሆኖም ይህ በተደጋጋሚ ይከሰታል።
እፍረት፣ የጥፋተኝነት ስሜትና ወቀሳ እንደ መሳሪያ ያገለግላሉ። ለጥቃት ምክንያት ለመስጠትና ተጎጂው ሚዛኑን ስቶ ጥገኛ እንዲሆን ለማድረግም ይውላሉ። ጥሩ ፖሊስ፣ መጥፎ ፖሊስ። ይህ ዘዴ በፊልሞች ላይ ሁለት መርማሪዎች ተጠርጣሪ በተለያየ መንገድ ሲጠይቁ የምናየው የተለመደ ታሪክ ያስታውሳል። ዘዴው ተግባራዊ የሚሆነው አንዱ ፖሊስ በጣም ኃይለኛ ሲሆን፣ ሌላው ደግሞ ትህትና ያለው በወዳጅነት ስሜት የሚቀርብ ይሆናል። በዚህ ጊዜ የምናየው በፖሊሶቹ መካከል ያለ ግጭት አይደለም፣ ተጠርጣሪውን ለማሳሳት የሚደረግ ግልጽ ሙከራ እንጂ። በጣም ኃይለኛ ከሆነው ፖሊስ ጋር ስትጋፈጥ በተፈጥሮ ወደ ራስህ መከላከል ታመራለህ። ወዲያውኑ ደግሞ ጥሩ የሆነው ፖሊስ ሲመጣ ሳይኮሎጂ ይናገር፣ እንዴት ምላሽ መስጠት እንዳለብህ ግራ ይገባሃል። ፍርሃት ወይም ጥርጣሬም ይሰማል። አታላዮችም በከባድ ወቀሳና ማሸማቀቅ እንዲሁም በለስላሳና መረዳት በሚመስል አቋም መካከል ሲፈራረጉ የተጎጂውን ማንነት እና እውነታ ያናጋሉ። ብዙውን ጊዜ ሰለባዎች የራሳቸውን አመለካከት፣ ትውስታ ወይም ዋጋ እንዲጠራጠሩ ይገፋፋቸዋል። በጊዜ ሂደት ይህ ስነ ልቦናዊ ጫና የግለሰቡን በራስ መተማመንና የመወሰን አቅም ይሸረሽራል። ይህም መጠቀሚያ ያደርገዋል። ተበዳይ መምሰል። በሐምሌ 1974 በሳማሚሽ ሐይቅ ፓርክ አንድ መልከ መልካም ወጣት እጁን በቁስል ፋሻ አስሮ ወደ ሴቶች ይጠጋ ነበር። የጀልባ ዕቃዎችን ከመኪናው ለማውረድ እየታገለ እንደሆነ በማስመሰልም እርዳታ ይጠይቃቸው ነበር። ጉዳት የደረሰበትና ምንም ጉዳት የማያደርስ ይመስል ነበር። ፍርሃትን ሳይሆን ርኅራኄን የሚጋብዝ ገጽታ ነበረው። ይህ ሰው ግን በታሪክ ውስጥ እጅግ ታዋቂው ቴድ ማንዲ ነበር። የውሸት ፋሻና በምርኩዝ በመጠቀም ደካማ መሆንን በማስመሰል የሰዎችን ደግነት በመጠቀም ሰለባዎችን ያጠምድ ነበር። ባንዲ አንድ እውነት ተረድቶ ነበር። ተበዳይ ወይም ደካማ ወገን መስለህ ስትቀርብ ሰዎች ጥንቃቄያቸውን ያላላሉ። ማኒፑሌተሮች ብዙውን ጊዜ ከአጥቂነት ይልቅ የተበዳይነት ሚና መጫወት ይመርጣሉ። ይህ አካላዊ ጥንካሬ ለሌላቸው ወይም በተዘዋዋሪ ተጽዕኖ ማሳደር ለሚፈልጉ ሰዎች የሚቀል ነው። ማኒፑሌተሮች የተበዳይ ካርድን ሲመዙ ሌሎችን ወደ አጥቂነት ሚና ይገፋሉ። በአንድ ግዙፍ ሹፌርና ደካማ በሚመስሉ ሹፌር መካከል የመኪና ግጭት ተፈጠረ እንበል። ደካማው ግለሰብ አደጋውን ቢያደርስም ግዙፍ ሰው እየዛተበት እንደሆነ በመናገር ተበዳይ መስሎ ይቀርባል። ፖሊስም በተፈጥሮ ደካማ ወደሚመስለው ወገን ያደላል። ማኒፑሌተሩ ይህን ድክመት ለራሱ ጥቅም ለማዋልም ብልህ ነው። ስሜትን ሆን ብሎ ለማዛባት ሌላው ዘዴ የሰዎችን ስሜት ማጣጣል ነው። ሲከፋችሁ ማኒፑሌተሩ አረ ይሄ እኮ ቀላል ነገር ነው በማለት ስሜታችሁን ያቃልለዋል። ይህን የሚያደርጉት ስሜታችሁን ማዳመጥና መቀበል እናንተ ስለሚያጠናክራችሁና ለመቆጣጠር አስቸጋሪ ስለሚያደርጋችሁ ነው። በራስ መተማመናችሁ ላይ ክፍተት በመፍጠር ስሜታችሁን በማኮሰስ በመጨረሻም በእነሱ ላይ ብቻ እንድትመኩ ያደርጋሉ። ሌላው የዳርክ ሳይኮሎጂ ዘዴ ደግሞ የነጭ ለባሽ አዳኝ ይሰኛል። ማኒፑሌተሩ ሆን ብሎ ችግር ይፈጥርና አንተን ለማዳን ይሮጣል። ዓላማው ስሜታዊ ጥገኝነትን መፍጠር ሲሆን ችግሩን መፍታት የሚችሉት እነሱ ብቻ እንደሆኑም ያስመስላሉ። ተጎጂው ግን ችግሩ ሰው ሰራሽ እንደሆነ አይረዳም። ራስን ከአእምሮ ቁጥጥር የመጠበቂያ መንገዶች። በናዚ ማጎሪያ ካምፕ በረዶና ቅዝቃዜ ውስጥ የሥነ ልቦና ባለሙያው ቪክቶር ፍራንክል ስሙን፣ ልብሱንና ክብሩን ተገፎ ነበር። ወታደሮቹ የአካባቢውን ሁኔታ፣ ምግቡን እና አካላዊ ህልውናውን ይቆጣጠሩ ነበር። ነገር ግን በዚህ አስፈሪ ሁኔታ ውስጥ ፍራንክል ሊቀሙት የማይችሉትን አንድ መሳሪያ አገኘ። ውጫዊ ሁኔታውን መቆጣጠር ቢችሉም እርሱ ካልፈቀደላቸው በስተቀር ወደ አእምሮ መግባት እንደማይችሉ ተገነዘበ። የመጨረሻው ሰው ልጅ ነፃነት ብሎ የጠራውን ነገር ተለማመደ። ይህም በማንኛውም ሁኔታ ውስጥ የራስህን አመለካከት የመምረጥ ነፃነት ነው። ይህ ሁሉ ሲያልፍም ወደፊት በአንድ ሞቅ ባለ አዳራሽ ውስጥ ስለ ማጎሪያ ካምፕ ልምዶቹ እያስተማረ እንደሆነ በምናቡ በመሳል ተቆጣጣሪዎቹ ሊሰብሩት የማይችሉት የአእምሮ ግድግዳ ገነባ። ለእሱ በሕይወት መትረፍ ዋነኛ ምክንያት የሆኑትም የአእምሮ ነፃነቱ ነበር። ልክ ፍራንክል የውስጥ ዓለሙን አሳልፎ ለመስጠት ፈቃደኛ እንዳልሆነ ሁሉ አንተም ስነ ልቦናህን ከዘመናዊ ማኒፑሌተሮች መጠበቅ አለብህ። አእምሮህን ለማጠንከር የሚረዱ ስልቶችን እንሆ። ወጥመዳቸው ውስጥ አትግባ። ማኒፑሌተሮች አንተን ለማበሳጨት የጥፋተኝነት ስሜትን፣ ማስገደድንና አለመግባባትን ይጠቀማሉ። ከእነሱ ጋር ስትታገል እነርሱ ያሸንፋሉ። ይልቁንም ባህሪያቸውን ችላ በማለት ወደ ጎን ተዋቸው። ወደ ስሜትህ እንዲገቡ ካልፈቀድክላቸውም ስልታቸው ይከሽፋል። በተቻለ መጠን በጨዋታቸው ውስጥ የመግባት ድልን አርቅ። ጉልበተኞች የራሳቸውን ጉድለት ለመሸፈን ሲሉ ብዙውን ጊዜ ይጮኻሉ። ችላ ካልካቸው ግን ውሎ አድሮ ይደክማቸውና ይተውታል። በስሜት አሽሙር አትታለል። ማኒፑሌተሮች ግልጽ ግጭትን ይሸሻሉ። አንተን ለማናደድ ይሄ ክፍል እንዴት ይዝረከረካል፣ የሚያጸዳ ሰው ጠፋ እንደሚሉ አይነት ስውር ወቀሳዎችን ይጠቀማሉ። ከተናደድክም አጥቂ ትሆናለህ፣ እነሱ ደግሞ ተበዳይ ይሆናሉ። ለነገር አጫሪ አስተያየቶች ምላሽ ከመስጠት በፊት ሁለት ጊዜ አስብ። መደራደር አቁም። ተጎጂዎች ብዙውን ጊዜ በፍርሃት ወይም በልምድ ምክንያት በመርዛማ ሁኔታዎች ውስጥ ይቆያሉ። እናም በሥራ ቦታም ሆነ በግንኙነት ውስጥ ለሚደርስ በደል አትመች። ለቅ ያለ ዓላማ አይኖርህ።
ዓላማ ያለውና ትኩረት ያለው ሰው መዘወር በጣም ከባድ ነው። እንደ ግላዊ እድገት ላሉ ላቅ ያሉት ሴቶች ራስህን ስጥ። ጠንካራ የዓላማ ስሜት ይኑርህ። አንተን ለመጥለፍ የሚያደርጉት ሙከራ ዋጋ ያጣል። በራስህ ምን ማኒፑሌተሮች ግራ ለማጋባትን ለመምራት እንዲመቻቸው በራስ መተማመንን ለማጥፋት ይሞክራሉ። ጠንካራ አስተሳሰብን በመገንባት ይህን ተከላከል። መጥፎ ነገሮች ቢከሰቱብህም እንደ ትምህርት ቆጥረህ ለፋቸው። ጠንካራ አስተሳሰብ የብስለት የመውደቅና ከስህተት የመማር ውጤት ነው። እስከ መጨረሻው ስላዳመጥክ እናመሰግናለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁን። እናመሰግናለን።